እሺ አሁን ደግሞ ቀጣዩ መልእክቴ ለሸቀጥ አብዮት ነጋዴዎች ወይንም ለሸቀጥ ደባቂ ነጋዴዎች፣ የኛ አንድ ሀገራችን ህዝብ ትልቁ ችግር ምንድነው? ማስ ፕሮዳክሽን ወይንም ነገሮችን በገፍ የማምረት ልምድ የለንም። ተመልከቱ፣ ይሄ የምታዩት ጨርቅ ዝተት እንዳለ ላይ ድረስ እዚህ ጋር መጥቼ ላሳያችሁ። እንዳለ ከአዲስ አበባ መጥተው የሚመላለሱ ነጋዴዎች ከዚህ የመጡ ነው ቃይዞ የሚሄዱ ጨርቅ በለው ዝተት በለው ከረባት በለው ሱፍ በለው ዋሬባ ላይ ድረስ ነው። ይሄ ሁሉ በአንድ ጠንካራ የሥራ ማህበረሰብ የተፈጠረ የኢኮኖሚ አቅም ነው። ዘይት፣ ሲሚንቶ ከረጢት ወይንም ሲሚንቶ እየደበክ ፓልም ዘይት እየደበክ ከዛ ሲወደድ እያወጣ የሚሸጥ ነቀዝ ማህበረሰብ የለም እዚህ ውስጥ። ማምረት ተመልከቱ። እንደውም ቀረብ ይበልላችሁላችሁ እንቁላል ሎክ በጋሪ ታያችኋል። የሁሉ እንቁላል this is mass production ማለት በቃ ምርትን በገፍ አምርቶ ከብዛት መጠቀም። እናንተ እኮ ምንም ነገር ቢደበቅ ደብቃችሁ ሲወደድ አውጥታችሁ ለመሸጥ የምትንቀሳቀሱ የሸቀጥ አብዮት ነጋዴዎች ያላችሁበት ሀገር እኮ ነው። ነቀዞች እኮ ናችሁ ሲበዛ። በጣም የሚያስጠላ ደግሞ ምንድነው? እቃ ደብቆ ሲወደድ አውጥቶ የመሸጥ። ለዚህ ነው በምንወልደው ልክ አናመርትም እምላችሁ ሁሌ መጨቀጨቃችሁ። ለዛ ነው በምንወልደው ልክ አናመርትም። ይሄ ሁሉ ተመልከቱ። ይሄ ከታች ቢያንስ 3-4 ኪሎ ሜትር ይሆናል። ይሄ ሁሉ ዝተት ነው። እላይ ድረስ እላይ ይመረታል፣ ታች ይሸጣል። ይሄ እንዳለ የምታዩት በሙሉ አንድ በስራ ጎበዝ የሆነ ማህበረሰብ የሚሰራው ማስ ፕሮዳክሽን፣ በቃ ምርቶችን በገፍ የማቅረብ። እኛ ጋር ምንድነው? እንዳይጥ ወስደህ ትደብቃለህ። ልክ ውሻ አንዳንዴ አጥንት ወስዶ ይደብቃል፣ ትንሽ ቆይቶ መልሶ አውጥቶ ለመጋጥ። የእንስሳ ባህሪ ነው ያለን። ሰማላችሁ? ኢትዮጵያ ያላችሁ ነጋዴዎች በሆነ አጋጣሚ ወደዚህ ሀገር መታችሁ ማታውቁ፣ በቃ እንደዚህ ነው ስራ የሚሰራው እዚህ ሀገር። ማስ ፕሮዳክሽን ተመልከቱ። አቅም ማለት ይሄ ነው። መልካም ጊዜ። እሺ አሁን ደግሞ ቀጣዩ መልእክቴ ለሸቀጥ አብዮት ነጋዴዎች ወይንም ለሸቀጥ ደባቂ ነጋዴዎች፣ የኛ አንድ ሀገራችን ህዝብ ትልቁ ችግር ምንድነው? ማስ ፕሮዳክሽን ወይንም ነገሮችን በገፍ የማምረት ልምድ የለንም። ተመልከቱ፣ ይሄ የምታዩት ጨርቅ ዝተት እንዳለ ላይ ድረስ እዚህ ጋር መጥቼ ላሳያችሁ። እንዳለ ከአዲስ አበባ መጥተው የሚመላለሱ ነጋዴዎች ከዚህ የመጡ ነው ቃይዞ የሚሄዱ ጨርቅ በለው ዝተት በለው ከረባት በለው ሱፍ በለው ዋሬባ ላይ ድረስ ነው። ይሄ ሁሉ በአንድ ጠንካራ የሥራ ማህበረሰብ የተፈጠረ የኢኮኖሚ አቅም ነው። ዘይት፣ ሲሚንቶ ከረጢት ወይንም ሲሚንቶ እየደበክ ፓልም ዘይት እየደበክ ከዛ ሲወደድ እያወጣ የሚሸጥ ነቀዝ ማህበረሰብ የለም እዚህ ውስጥ። ማምረት ተመልከቱ። እንደውም ቀረብ ይበልላችሁላችሁ እንቁላል ሎክ በጋሪ ታያችኋል። የሁሉ እንቁላል this is mass production ማለት በቃ ምርትን በገፍ አምርቶ ከብዛት መጠቀም። እናንተ እኮ ምንም ነገር ቢደበቅ ደብቃችሁ ሲወደድ አውጥታችሁ ለመሸጥ የምትንቀሳቀሱ የሸቀጥ አብዮት ነጋዴዎች ያላችሁበት ሀገር እኮ ነው። ነቀዞች እኮ ናችሁ ሲበዛ። በጣም የሚያስጠላ ደግሞ ምንድነው? እቃ ደብቆ ሲወደድ አውጥቶ የመሸጥ። ለዚህ ነው በምንወልደው ልክ አናመርትም እምላችሁ ሁሌ መጨቀጨቃችሁ። ለዛ ነው በምንወልደው ልክ አናመርትም። ይሄ ሁሉ ተመልከቱ። ይሄ ከታች ቢያንስ 3-4 ኪሎ ሜትር ይሆናል። ይሄ ሁሉ ዝተት ነው። እላይ ድረስ እላይ ይመረታል፣ ታች ይሸጣል። ይሄ እንዳለ የምታዩት በሙሉ አንድ በስራ ጎበዝ የሆነ ማህበረሰብ የሚሰራው ማስ ፕሮዳክሽን፣ በቃ ምርቶችን በገፍ የማቅረብ። እኛ ጋር ምንድነው? እንዳይጥ ወስደህ ትደብቃለህ። ልክ ውሻ አንዳንዴ
አጥንት ወስዶ ይደብቃል። ትንሽ ቆይቶ መልሶ አውጥቶ ለመጋጥ የእንስሳ ባህሪ ነው ያለን። ሰማላችሁ ኢትዮጵያ ያላችሁ ነጋዴዎች በሆነ አጋጣሚ ወደዚህ ሀገር መታችሁ ማታውቁ፣ በቃ እንደዚህ ነው ስራ የሚሰራው እዚህ ሀገር። ማስ ፕሮዳክሽን ተመልከቱ። አቅም ማለት ይሄ ነው። መልካም ጊዜ። እሺ አሁን ደግሞ ቀጣዩ መልእክቴ ለሸቀጥ አብዮት ነጋዴዎች ወይንም ለሸቀጥ ደባቂ ነጋዴዎች፣ የኛ አንድ ሀገራችን ህዝብ ትልቁ ችግር ምንድን ነው? ማስ ፕሮዳክሽን ወይንም ነገሮችን በገፍ የማምረት ልምድ የለንም። ተመልከቱ። ይሄ የምታዩት ጨርቅ ዝተት እንዳለ ላይ ድረስ እዚህ ጋር መጥቼ ላሳያችሁ። እንዳለ ከአዲስ አበባ መጥተው የሚመላለሱ ነጋዴዎች ከዚህ የመጡ ነው ቃይዞ የሚሄዱ ጨርቅ በለው ዝተት በለው ከረባት በለው ሱፍ በለው ዋሬባ ላይ ድረስ ነው። ይሄ ሁሉ በአንድ ጠንካራ የሥራ ማህበረሰብ የተፈጠረ የኢኮኖሚ አቅም ነው። ዘይት፣ ሲሚንቶ ከረጢት ወይንም ሲሚንቶ እየደበክ ፓልም ዘይት እየደበክ ከዛ ሲወደድ እያወጣ የሚሸጥ ነቀዝ ማህበረሰብ የለም እዚህ ውስጥ። ማምረት ተመልከቱ። እንደውም ቀረብ ይበልላችሁላችሁ እንቁላል ሎክ በጋሪ ታያችኋል። የሁሉ እንቁላል this is mass production ማለት በቃ ምርትን በገፍ አምርቶ ከብዛት መጠቀም። እናንተ እኮ ምንም ነገር ቢደበቅ ደብቃችሁ ሲወደድ አውጥታችሁ ለመሸጥ የምትንቀሳቀሱ የሸቀጥ አብዮት ነጋዴዎች ያላችሁበት ሀገር እኮ ነው። ነቀዞች እኮ ናችሁ ሲበዛ። በጣም የሚያስጠላ ደግሞ ምንድነው? እቃ ደብቆ ሲወደድ አውጥቶ የመሸጥ። ለዚህ ነው በምንወልደው ልክ አናመርትም እምላችሁ፣ ሁሌ መጨቀጨቃችሁ። ለዛ ነው በምንወልደው ልክ አናመርትም። ይሄ ሁሉ ተመልከቱ። ይሄ ከታች ቢያንስ 3-4 ኪሎ ሜትር ይሆናል። ይሄ ሁሉ ዝተት ነው። እላይ ድረስ እላይ ይመረታል፣ ታች ይሸጣል። ይሄ እንዳለ የምታዩት በሙሉ አንድ በስራ ጎበዝ የሆነ ማህበረሰብ የሚሰራው ማስ ፕሮዳክሽን፣ በቃ ምርቶችን በገፍ የማቅረብ። እኛ ጋር ምንድን ነው? እንዳይጥ ወስደህ ትደብቃለህ። ልክ ውሻ አንዳንዴ አጥንት ወስዶ ይደብቃል፣ ትንሽ ቆይቶ መልሶ አውጥቶ ለመጋጥ የእንስሳ ባህሪ ነው ያለን። ሰማላችሁ ኢትዮጵያ ያላችሁ ነጋዴዎች በሆነ አጋጣሚ ወደዚህ ሀገር መታችሁ ማታውቁ፣ በቃ እንደዚህ ነው ስራ የሚሰራው እዚህ ሀገር። ማስ ፕሮዳክሽን ተመልከቱ። አቅም ማለት ይሄ ነው። መልካም ጊዜ።